በጣም ያሳዝናል። በአርሲ ዞን እንግዲህ በኦርቶዶክሳውያን ላይ የሚደርሰው ጥቃት፣ ግድያ በጣም ነው የሚያሳዝነው። እግዚአብሔር ሰላሙን ያወርድልን፣ ሀገራችን ሰላም ያደርግልን። በጣም ነው የሚያሳዝነው እውነት ለመናገር። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። የስደተኞች የሊቢያ ስደተኞች ነገር እና የአርሲ ነገር በጣም ያሳዝናል። በጣም እየከበደ መጣ ማለት ነው። እግዚአብሔር ብቻ ይህን ሁሉ ስቃይ በቃችሁ ይበለን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። እንግዲህ አርሲ ውስጥ ምርጫ በ24 በሚሆን በ23 እነሱ እንደዚህ በማይታወቅ ሰዎች የኦርቶዶክስን ቤተ ክርስቲያን እያቃጠሉ ምዕመናንን እየገደሉ በጣም ነው የሚያሳዝን። እውነት በጣም ያሳዝናል። እንግዲህ እየተፈናቀሉ ነው ያሉት ወደ ጫካ ማለት ነው። ከቦታቸውን ለቀው ቤቱ ተቃጠለ፣ ቤተ ክርስቲያን ተቃጥሏል ማለት ነው። ብቻ በጣም ያማል እውነት ለመናገር። እግዚአብሔር በቃችሁ ይበለን። ይህ ሁሉ ስቃይ በቃችሁ ይበለን። ሀገራችንን ሰላም ያደርግልን። እውነት መቼ ነው ሰላም የሚወርደው? እውነት ለመናገር ማለት ነው። አንዱ ቦታ ሰላም አለ፣ አንዱ ቦታ ሰላም የለም። በጣም ነው የሚያሳዝን። በጣም ይከብዳል። መቼ ነው እስከ መቼ ነው የሚቀጥልስ? መቼ ነው የሚቆም? ይሄ ጥያቄ ነው፣ ራሳችን ጥያቄ ነው የሚሆን እውነት ለመናገር ማለት ነው። እና በጣም ነው የሚያሳዝነው። እግዚአብሔር በቃችሁ ይበለን። እንግዲህ ፍትህ ከእግዚአብሔር ነው። ለሰው ፍትህ ተብሎ ምንም መፍትሄ የለምና እንደዚህ መገደል የተጀመሩት ቆይተዋል። በአርሲ ኦርቶዶክሳውያን ላይ ትኩረት አድርጎ ማለት ነው፣ ከዛ ለማጥፋት ነው። ብቻ እግዚአብሔር አለ ለሁሉም ነገር ማለት ነው። እግዚአብሔር ብቻ ሰላሙን ያወርድልን። እውነት በጣም ነው የሚያመው። በጣም ያሳዝናል። የሰው ልጅ እንደዚህ ሆኖ ስታዩት በጣም ያሳዝናል። ቤተ ክርስቲያን እንደዚህ ሲቃጠል፣ እንደዚህ ሲነደድ ማየት በጣም ይከብዳል። በጣም ነው የሚያመው እውነት ነው መናገር ማለት ነው። እግዚአብሔር ብቻ ሰላሙን ያወርድልን፣ በቃችሁ ይበለን። እግዚአብሔር አምላክ ይቅር ይበለን። ሁሉ ነገር እግዚአብሔር ይችላል፣ ሁሉንም ይችላል። የማይቻል የለምና እግዚአብሔር አምላክ ሀገራችን በቃችሁ ብሎ ሰላሙን ያወርድልን። እውነት ነው። ካሁን በኋላ ማለት ነው የሰላም ዜና ብቻ ያሰማን። ሁልጊዜ ማየት መስማት በጣም ከባድ ነው። የአሁኑ ደግሞ በጣም ነው የከበደ፣ በጣም ማለት ነው። እና እንዲሁም የሊቢያ ስደተኞች እንዳያችሁት፣ መጀመሪያ ላይ እንዳያችሁት በጣም በቃ በረሃ ውስጥ እየተሰቃዩ ነው። በጣም በቃ ወንዶችም ሴቶችም በረሃ ውስጥ እንደዚህ እየተሰቃዩ እየተገደሉ፣ ድንበር ላይ ሲገኙ እነሱም እየተገደሉ፣ በሳኡዲ እና በየመን ድንበር ላይ ማለት ነው። እና የተያዙትም ተይዞ እየተደበደቡ ብር እየተጠየቁ፣ የደከማቸውም ደግሞ እዛው አፈር ውስጥ አይታችሁታል። አፈር ውስጥ እንዴት እንደተኙ መጀመሪያ ማለት ነው። እውነት በስመ አብ። የሰው ልጅ ይለወጣለሁ ብሎ ከሀገሩ ወጥቶ እንዲህ ሲሆን በጣም ያሳዝናል። በጣም ማለት ነው። የኛ ሰዎችም አይሰሙም አንዳንዴ ማለት ነው። እውነት ስደተኞች፣ በህገ ወጥ የሄዱ ስደተኞች አንዴ ውሃ ውስጥ ሳምጦ ሲቀሩ ስንት ጊዜ ነው ውሃ ውስጥ ራሱ ጀልባው ተገልብጦ ስንት ጊዜ ነው ውሃ ውስጥ ሳምጦ የቀሩት? ብዙ ኢትዮጵያውያን ማለት ነው። ከነሱ አይማሩም። እንደዚህ ጫካ ውስጥ እየሄዱ በእግር ሩቅ መንገድ እየሄዱ በረሃ ውስጥ በራብ በጥም እንደዚህ የሞቱትን እያየን እየሰማን በቃ በስደት እንሄዳለን። በህገ ወጥ ማለት ነው። የመጣ ይምጣ እያሉ ይሄዳሉ። ሰው እኮ አልቆመም። በህገ ወጥ መሄድ እኮ አልቆመም። ለምንድን ነው የማይማሩት? ለምንድን ነው ከህይወታቸው ቆርጦ እንደዚህ የሚሄዱት? በቃ በሚሆን
በህጋዊ ነገር መሄድ ነው። በህገ ወጥ እንደዚህ እየሄዱ አያችሁት። እንደዚህ ምግብ የለ ምን የለ፣ እንደዚህ ውሃ የለ። በዚህ ሙቀት በዚህን ጊዜ ደግሞ በጣም ነው የሚሞቀው። እውነት በጣም ይከብዳል። እግዚአብሔር አምላክ ይድረስላቸው፣ አገራችን ሰላም ያድርግልን ማለት እፈልጋለሁ። እውነት እኔ በጣም ያሳዝናሉ። ውድ ተመልካቾቼ በሌላ ቪዲዮ እስክንገናኝ ድረስ ሰላሙ ነው። እግዚአብሔር በሌላችሁበት ይጠብቃችሁ፣ ወጥቶ ከመቅረት ይጠብቀን፣ ሀገራችንን ጠብቅልን፣ ሰላሙን ያወርድልን። ሁሉ ነገር እግዚአብሔር አምላክ ይቅር በለን።